እየተሰሩ ያሉ ስራዎች አሉ። በተለይ ሴቶች ራሳቸው ቆጥበው ራሳቸው ከቆጠቡት ላይ ደግሞ ለሌሎች መስራት ለሚችሉ ሴቶች ግብአት እየሆኑ የሄደበት ሁኔታ አለ። በሴቶች ላይ እየደረሱ ያሉ ጫናዎችን ለመቀነስ ለህብረተሰቡ የግንዛቤ ፈጠራ ስራ እየተሰራ መሆኑንም ኃላፊው አክለዋል። ማህበረሰባችን በሴቶች ላይ የደረሱ ያሉ ጫናዎችን ለመቀነስ ያሉ ግንዛቤዎች ከጊዜ ወደ ጊዜ እየጨመሩ ያለበት ሁኔታ አለ። ሴቶችም ደግሞ በተለይ በኢኮኖሚ ዘርፍ ሆነ በማንኛውም ዘርፍ ተሳታፊ መሆን መቻል አለብን የሚል መብታቸውን የማስከበር ስራ ላይ ያሉ እንቅስቃሴዎች በጣም የጎሉና ጥሩ ለውጦች አሉ። የሴቶችን የፖለቲካ አቅም ለማሳደግ በኢኮኖሚ ዘርፍ ተጠቃሚነታቸውን ማረጋገጥ ይገባል ያሉት ደግሞ የአማራ ክልል የሲቪልና ቤተሰብ ምዝገባ አገልግሎት ኃላፊ መዓዛ በዛብህ ናቸው። ኦሮሞ ብሔረሰብ ዞን ጅሌ ጥሙጋ ወረዳ ላይ ያየነው እንቅስቃሴ የሚያበረታታና ሴቶችን ወደፊት ሊያመጣ የሚችል ምናልባትም በፖለቲካው ዘርፍ እንዲመረጡ ሊያደርጋቸው የሚችለው አንዱ ቅድመ ሁኔታ ኢኮኖሚካሊ ከቤቷ ጀምራ አቅሟን ራሷን ማሸነፍ ስትችል ነው። የቆጠቡትን ገንዘብ በእርሻ ተከራይተው እዛ ላይ የተለያዩ ስራዎችን ኢንቨስት በማድረግ በዶሮ እርባታ፣ በእንስሳት በማርባት ረገድ በጣም በርካታ ስራዎችን እየሰሩ ያገኘንበት ሁኔታ ነው ያለው። በሴቶች የተሰሩ ስራዎችን ተሞክሮን ለማስፋት እየተሰራ መሆኑንም ኃላፊዋ ተናግረዋል። አካላዊና ስነ ልቦናዊ ዝግጁነት ሳይኖር የሚፈጸም የልጅነት ጋብቻ በሴት ልጅ ላይ የትውልድ ቀጣይነትን ጥያቄ ውስጥ እንደሚያስገባው የማህፀንና የጽንስ ሐኪም ዶክተር አእምሮ ጌጡ ተናገሩ። ማህበራዊና ሀገራዊ ችግሮችን ለማቃለል ሴት ልጅ ማስተማር እንደሚገባ አስገንዝበዋል። ሃይማኖት ተስፋዬ አካላዊና ስነ ልቦናዊ ዝግጁነት ሳይኖር የልጅነት ጋብቻ በሴት ልጅ ላይ መፈጸም የትውልድን ቀጣይነት ማቋረጥና ብቁ ዜጋ እንዳይፈጠር የመፍረድ ያህል መሆኑን በባህር ዳር ከተማ የአእምሮ እናቶችና ህጻናት ልዩ ሕክምና ማዕከል የማህፀንና የጽንስ ሐኪም ዶክተር አእምሮ ጌጡ ይናገራሉ። ያደጉ ሀገሮችን ሴቶች ብናያቸው ያለ እድሜያቸው በጣም እንትን ናቸው። እንደው የ10 ዓመት የምትገምታት የ6 ዓመት ትሆናለች። 25 ዓመት የምትላት ገና 15 ዓመት ዋዩት። ስለዚህ ይሄ ምንድነው ገና ከመጀመሪያው ጀምሮ በደንብ ስለሚሰሩ ሴቶችን የትውልድ ዋና አስቀጣይ ስለሆኑ የሴቶችን አካል በደንብ ይንከባከቡት። ምክንያቱም ትውልድ ያለ ሴት ልጅ ማህፀን ላይ ነው። አንድ ሰው በደንብ ሆኖ እድገት የሚጀምረው ከማህፀን ነው። ከማህፀን ጀምሮ በደንብ መመገብ አለበት፣ በደንብ ማደግ አለበት። እንደው ጽንስም ደራው